ሄደሽ ውደድሽ። በቃ ሴት ልጅ ያለ ሜካፕ ውብ ነኝ ብላ ልታምን ይገባል። ምስር አሁን እኮ ወንዶች እናቴ ትሙት እቃቸውን ማሰራት የጀመሩት ከሴቶች ነው የወረሱት። አው ሴቷ ማለት ያው ይመስለኛል ሴቶች ይኸውልሽ ውዴ ሴቶች ወንድ ልጅ ቂጥ ነው ቂጥ ያላትን ሴት ይወዳል ቂጥ ነው የሚወደው ብለው ቂጣቸውን እያሰሩ መከራቸውን ያያሉ። አሁን ደግሞ ወንዶች ታብታብ ላይ ሴቶች ካላስደሰትኳቸው ጥለውኝ ይሄዳሉ። ምን እዛ ላይ ሴት ልጅ ካልተመቻት ጥላኝ ትሄዳለች ብለው ይኸው ጓደኛ የብድር ሴቱ ወንድ ልጅ ቂጥ ከሌለኝ ዞር ብሎ አያይም ብሎ ሰርጀሪ ሲሰራ ያድራል። ወንዱ ደግሞ ካላስደሰትናት ጥላኝ ትሄዳለች ብሎ እንደ ሴት ቱርክ መሄድም ጀምረዋል። ምን ሽራቸውን አርቲፊሻል ማሰራት የነሱ ደግሞ ከፋ ቦርጫቸውን አስወጥተው ጎግል ላይ የሆነ ነገር ሰርጅ ሳረግ ጓደኛዬ ያልወጣ እቃ የለም ያገር እዛ ላይ አበሻት ምን ያህል እንደገዛ ራሱ ታውቂያለሽ። ዝርዝሩን አየሁኝ ውዴ። እንደ ሀገር ነው የተዋረድ ነው። ባለጌ ነሽ እናንተ ያስተለቃችሁ ያላችሁ እኔ ምን አባህ ባለጌ ነው ቅንቅና ነው እንጂ ባለጌ ነሽ ይለኛል እንደ ውሻ። እቃይና ተልቄ መጣው ያለው እያለ እኔ ላይ አፈን የምትከፍተው ቅንቅና ውሻ እንዴ። ጉዱ ዜናው ሰዓት አለ አይቋረጥም ውዶችዬ። ዜናውን እየተከታተልን እናብላለዋለን። ያውሮፓ የተቋረጠው ደግሞ ምን ጀመርሽ? ምን ልትሰሪ ቼክ አረግሽ አንቺ? መጀመሪያ ያንን ማሚ ትናንት ነበረው አጀንዳ አልነበርሽም እንዴ? አልነበርኩም እንዴ? ድብደባ ምናምን አይደለ እንዴ? ማሚ ምን ቢል ጥሩ ነው? ልጁ መጣ፣ የደበደባት ልጅ መጣ። ጠቅላላ አርጌ የተቆራረጠ ከምታይኝ ጨበቅ አርጌ በደንብ አርጌ አጣፍጬ ልንገር። ልጁ አላየው ማለት መጀመሪያ ሰምታለች፣ ነገሩን ሰምታለች ውዴ ነበረች። የተደበደበችው አለች ጫፍ ሰምቻለሁ። ማሚ ልንገርሽ የተደበደበችው ልጅ መጣች። ፎቶ የቆየ ፎቶ ነው። አሁን ላይ ይዛው መጣች። አሁን ላይ ለምን አመጣሽ ስትባል አሁን ላይ ፍትህ ማግኘት ስለፈለኩ ነው አለች። ለምን ወደ ፖሊስ ጣቢያ ልልሽም ስትባል ፈራሁኝ። አባቷም እዛ ነው የሚኖረው። 4 አመት አብሮ ኖሯል። 4 አመት አብሮ እየኖሩ ልጁ ላቦሮ ነው። ላቦሮ ስልሽ እየሰረቀ ነው የሚኖረው። ስርቆት ደግሞ ብልሽ ጽድት ያለ ሌባ ነው። ቆንጅዬ ሌባ ነው። እየሰረቀ ነው እንትን የሚላቸው የሚሰርቀው ብር ራሱ ደስ ሲልሽ በቃ ሌባስ እንደዚህ ነው። ጽድት ብር እንትን እያደረገ ያስተዳድራቸዋል ሁሉንም። ከዛ በኋላ ልጁ ወደ ሌላ ሀገር ሄዳለ ብሎ ጠፋ። ሲጠፋ ልጅቷ መረጃ አለኝ ብላ የቆየ ፎቶ ይዛ መጣች። ይሄ ህዝብ ታውቂያለሽ አያጣራም። ያባበጠም ነገር ሳይ እንደ ጎርፍ ነው የሚሄደው። ከዛ በኋላ ልጁን ቅጥቅጥ ሲያረጉት እህቱም ስትቀጠቅጠው ሌባ ነው ስትል መጣ። ልጁ መጣና ልጁ ምን አለ? ምስር እኮ አታስወራም እንትን ልጁ እንትን መጣ። ሲጠራ ሀቢብ አለ። እነሱ ሚውት ያድርጉ። ነጩን ነግርሻ ከነቅላጼው ነው የምነግርሽ። ነጩን ነግርሻለሁ አለ። እሺ ሂድበት አለችው። ሀቡም ታውቂያታለሽ የዋዛ አይደለችም። ስሚ አላት። እየሰረኩኝ አለ። ሌባም ብሆን ብሬ ጣፍጧቸው አባትየውም እሷም እህቴም ብትሆን አብረውኝ ክርሽም አድርገው እየበሉ እያጣጣሙ ገንዘቤ ጣፍጧቸው እየኖሩ ነበር ሲል ሳሪ ገባች። ሳሪ ደግሞ እህቱ ናት። ሳሪ ገባች። ሀቡ አለች እንትን ያችኛዋ ራሂልን ሀቡ ልንገርሽ አለች። ሆዱ ላይ ያለውን ስባት ወጥቶ አጅሬው ላይ አስደርጎታል አለች። ሆዱ ከዛ ልጁ ደግሞ ቆፍጠን ብሎ አዎ መብቴ ነው ታዲያ እቃዬን ፈልገሽ ነው እንዲህ አላት። ከዛ በኋላ ሳሪ ነዛ ስትል እንትን አለች። ከዛ ሀቡ እቃዬ ተመችቷቸው አነሰኝ ሲሉ አስጨምሬ ሳስደስታቸው ሲደሰቱበት ነበር አለ ልጁ። ምንም አልፈራም። ከዛ በኋላ እኔ የደበደብኳት ነገር ካለ መረጃ ታምጣና እንትን ትበለኝ። የደበደባት ሌባ ነው። አብረን ሆነን ስንሰርቅ ነበር አለ። እኛ ትልቁ ጥያቄያችን አሁን ሰዓት ነበረ ይሮ ነበረ እና ወንዶችም ለካ አጅሬውን ያሰራሉ ብዬ እኔ ደግሞ ሰርች ሳረግልሽ የፕላስቲኩ የዱላው የብረቱ ወጣልኝ። ዝቅት አድርጌው ጎግሉን ወጣሁኝ እልሻለሁ ማሚ። ጠቅለል ያለው ዜና ይሄ ነው። ነገርየው እኮ የነሱ ጡንቻ ነው እንጂ ለሐምሻሃም አይደለም ሀቢብቲ። ጡንቻ ኬት አምጥተው ነው እሱ ላይ የሚያስለጥፉት? አመነ እኮ ማሚ ልጁ
አዎ እጅ ያሰርቻል። ኧረ ክሬም አለ ሲሸውዷቸው ያስረዝማል እያሉ የሚያስቀባቸው አስወጥቶ እዛ ላይ ያስደርጎታል። ማሚ ኧረ መሲ ወላሂ በይ እንደዛ ነው እንደው እያስደሰትኳቸው። ታዲያ በምንድን ነው እያስደሰትኳቸው የነበር? አዎ በገንዘቤ ምን አገባችሁ አለ እኮ ማሚዬ። የጣሊያኑ ይለይ ይሆናል እንግዲህ ሰሞኑን ጣሊያን ስለሚሄድ አይ ወንዶቹ ተዋረዱ። ስብ ነው እንዴ እዛ ጋም ያለው ጡንቻ ነው ተብለን አይደለ እንዴ ተማርነው? ማሚ ጡንቻ ነው። ግን የኔ ትልቁ ጥያቄ የሀበሻ እንስም ብትል ጥፍጥም ብላ በቂ ናት። ልጁ ምን አንቀልኩት ነው ዛሬ ያስጨምራል። እንግዲህ በርበሬ ያልበላ ይሆናል። እባክሽ አንዴ ነው እንዴ ሰላም ናችሁ? እጥነሽ እኔ ብረትም ስትል ሳቄን አልቻልኩኝም። ልሳቃል ሲዬ ወንዶቹ ተወረዱ። ጉድ ፈላ እና ማሚ ይሄ እኔ አርቲፊሻል ቂጥ እያደረጋችሁ ሴቶች የሚሉ ለቅሶ ተቀምጠው ወንዶቹ እኛ ደግሞ ብታይ ቁጭ ብለናል እልሻለሁ። ዘለሽ አርቲፊሻል ቂጥ ላይ የመጣሽው ወዲት ልትመጪ ፈልገሽ? ማሚ ወንዶቹ ናቸው እንጂ አርቲፊሻል ቂጥ እያደረግሽ አርቲፊሻል እነሱ ጭራሽ አጅረው ላይ አድርገውት መጣ። ለየት ብለው አበሻ ወንዱ ለየት ማለት ይወዳል። ማሚ ወላሂ ጉድ ነው ማሚ ልጁ ወኔው ምን እቃይ ቢያንስ እንትን አለችው እህቱ ምንሽሩ ላይ እቃው ላይ አሰርቶ ስትል ሳሪ ከዛ ቅብል አላትና እህቱ በምን አወቀች? የት ሄዳየችው? እያወሩ አብረው ነበሩ። ያችኛዋም ሚስቱ ተደበደበች የተባለችው ሆዷን አስጠብባለች፣ ወገቧን ምናምን ትንሽ አስጨማምራለች። በዱቤ ሁላ አለ ከንፈሯን ማሚ አበሻ ወንድ እኮ ናቹራል ነገር አይወድም ውዴ። ስንት ናቹራል ቁጭ ብለው እኮ ቀርቷል። እና ወንዶች መቀመጫ ይወዳል ብለው እኮ ነው የሚያሰሩት። የናቹራሎች ነው። ትናንትና ሀቡ ቤት የነበረው ፍርድ እኮ ውዶቼ የኛ አይናችሁ ቅንድብሽ በዛ ዝንጀሮ መሰልሽ ስትሉኝ የነበራችሁ ሰዎች ይሄ አስተክለሽ ነው እንዴ መስዬ? ኖ ቅንድብሽን አትሰሪም እንዴ? ዝንጀሮ ወንድ ዝንጀሮ መስለሽ ይሉኛል። ምስር ሰምተሻል? ቲጂ ጉድ ስሙ። እነ ሳሪ እነ መሲ አንድ ላይ ተሰብስበው ከኔ ጋር ሳይግባቡ በፊት ማለት ነው እቺ ሴትዮ አሰርታ ነው አይደለ ይሉኝ ነበራሉ። አይ ገባች ወላሂ ሲሪየስ ሆነው ቁጭ ብለው እኮ ነው እንዴ ሙኒት አሰርታ ነው። ሆለ ያበደ ነው ማሻአላ። የሀበሻ ወንዶች ልናገር እናቴ ትሙት ወንድሞቼ ይሄንን ሰምታችሁ ቃል ላይ ምንም ነገር አታስቀምጡ። በቂ ነው። የእናንተ እንስ ብላ ጥፍጥ ብላ 100 ሚሊዮን ህዝብ የሞላ ነው በእናንተ ዕቃ ነው፣ በሌላ አይደለም። እባካችሁ ባዕድ ነገር አትጨምሩ። እዚህ ያላችሁ 1300 ሰው ወደ ኢትዮጵያ በረራ ካላችሁ አኖል ትራቭልን ምርጫችሁ አድርጉ። በመሃል በቄን ሳይሆን ማስታወቂያ ለስራ እንጂ። እሺ ለሴቶችም ያሰጋል እንጂ ማሬ፣ ለሴቶችም ያሰጋል። ይሄ አርቲፊሻል ከሆድ ቦርጮ ተወስዶ ያደረገው ነገር ለሴቷም ለማህፀኗም ነገ እንዴ ሰው ሰራሽ ተቆርጦ ቢቀርስ እቺ ሴት ተጎዳች ማለት አይደለም። ኖ መስር እሱ ያስጠበቡም አሉ። እኩል ነው እኮ ፌር ነው ውዴ። ኖ ማስጠበብና የወንድ ይለያያል ማሬ።